የኤሌክትሪክ መኪናችሁን አንድ ፔዳል ብቻ ተጠቅማችሁ ስታሽከረክሩ የምታገኟቸው ጥቅሞች። ሰላም፣ ሞገስ ሞተርስ ነው። የኤሌክትሪክ መኪናችሁን ስታሽከረክሩ አንድ ፔዳል መጠቀም ማለት ሁለተኛውን ፈጽሞ አትጠቀሙት ማለት አይደለም። ነገር ግን አብዛኛውን የአጠቃቀማችሁ ሁኔታ ከአንድ ፔዳል ጋር ብቻ የተያያዘ እንዲሆን ነው። ያም ማለት ምን ማለት ነው? ኤሌክትሪክ መኪናን አብዛኞቻችሁ የምታሽከረክሩ እየነዳችሁ ሳለ ምናልባትም ከፊት ለፊታችሁ ሌላ መኪና ወይም ደግሞ መብራት ወይም ደግሞ የመቆም አስገዳጅ ሁኔታ ካለ እግራችሁን ከአክሰለሬተር ፔዳል ላይ ብቻ በማንሳት መኪናውን ማቆም ይቻላል። ስለዚህ ይህንን የማቆም ሂደት ፍሬን በመርገጥ ብናቆመው ፍሬኑ ላይ ብሬክ ፓድን ማሞቅ፣ ጉልበቱን ማባከን፣ ሪጀነሬቲቭ ልናደርግ የምንችልበትን እድል ስለሚያሳጣ በተቻለ መጠን እግራችሁን ከአክሰለሬተር ፔዳል ላይ ብቻ በማንሳት እንዲሁም በመጠነኛው በመጫን የመንቀሳቀስ ሂደታችሁን ማስቀጠል ነው። ይሄ በርካታ ጥቅም አለው። አንደኛ የኪሎ ሜትር አድቫንቴጅ እንድታገኙ፣ ሁለተኛ የብሬክ ፔዳል መበላትን ማለቅን፣ የብሬክ ፍሉድን መቀነስን ስለሚያስወግድላችሁ በተቻለ መጠን ዋን ፔዳል ድራይቪንግ አንድ ጊዜ ብቻ በመካከለኛው በመጠነኛው በመጫን መኪናውን ማሽከርከር ይችላል።